ሰላም ጤና ይስጥልን ተመልካቾቻችን። ሰሞኑን በደጋዳሞት አካባቢ አብይ አህመድ ከፍተኛ ሜካናይዝድ ኃይል ጥቃት መክፈቱን ተከትሎ የተለያዩ መረጃዎች እየወጡ ነው። ወደ ስፍራው ስልክ በመደወል የአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ እዝ ምክትል የህዝብ ግንኙነት ክፍል ኃላፊ አርበኛ እስቲበል አለሙን መስመር ላይ አግኝቼዋለሁ። አርበኛ እስቲበል፣ አሁንም ውጊያ ውስጥ እንዳላችሁ ነው የደወልኩልህ። እስቲ ያለፉትን 4 ቀናት እንዴት እያለፋችሁት ነው ያለው? መጠነ ሰፊ ጥቃት ነው አገዛዙ የከፈተባችሁና ያለውን ሁኔታ ባጭሩ ግለጽልን። አመሰግናለሁ መሳይ። እንግዲህ ከዚህ በፊት ከሰኔ 10 እስከ ሐምሌ 10 የሚል እቅድ አቅዶ ወደ ደጋዳሞት በተለይ የቴዎድሮስ የወታደር መቀመጫ ወደ ሆነው ወደ ደጋዳሞት ተንቀሳቅሶ ነበር። በዛም 76ኛ ክፍለ ጦርና 59ኛ ክፍለ ጦር ሙሉ በሙሉ በመደምሰስ እቅዱን አዛብተነው ነበር። ከሳምንታት በኋላ ደግሞ እንደገና መልሶ በመደራጀት ከ3 ጀነራሎች በላይ ከ7 ኮሎኔሎች በላይ በመያዝ ወደ ደጋዳሞት በርካታ ኃይል አስተልፎ ተንቀሳቅሷል። በዚህም በርካታ የአብይ አህመድ ሰራዊትን መደምሰስ የተቻለበት ሁኔታ ነው ያለው። እንግዲህ ደምስሰናቸዋል። ጠላት እኛን እንደ ሽምቅ ተዋጊ ሳይሆን እንደ መደበኛ ተዋጊ ነው እየቆጠረን ያለ። ሜካናይዝድ ጦሩን ሙሉ በሙሉ 6ኛ እዝን፣ ምስራቅ እዝን እና ሌሎችን ተጎራባች ቀጠና ያሉ እዞችን በመያዝ ኮሎኔሎችን በመሰብሰብ ወደ ጎጃም ምድር እየተንቀሳቀሰ ነው ያለው ጠላት። በተለይ ከቋሪት ደጋዳሞት አካባቢ ከአዴት፣ ከደንበጫ፣ ከፍኖተ ሰላም ኃይሉን በመሰባሰብ ወደ ደጋዳሞት እየዘመተ ያለበት ሁኔታ ነው ያለው። ይህንን ኃይል ግን በዚህ ልክ እየመከትነው ነው ያለ ነው። እንግዲህ በዚህ የገጠመው ምንድን ነው? እኛ እንደምታውቀው መሳይ የሽምቅ ተዋጊዎች ነን፣ ጉሪላ ፋይተሮች ነን። ቦታዎችን አስፈላጊ ሲሆን እንይዛቸዋለን፣ አስፈላጊ ሲሆን ደግሞ ልንለቃቸው እንችላለን። ምክንያቱም እኛ የመንግስትን አከርካሪ ኃይል መስበር ማዛባት ነው አላማችን። መደበኛ ውጊያ ገና አልጀመርንም። እስከዚያ ድረስ ደግሞ ጠላትን ስቦ ማስገባት፣ ወደምንፈልገው ቦታ ስበን አስገብተን በምንፈልገውን ሎጂስቲክ ምንፈልገውን መሳሪያ መያዝ ነው ታርጌታችን። በዚህ መሰረት እንግዲህ ሻለቃ ዝናቡ ጭምር የመራው ደጋዳሞት ላይ በነጋቴው ደጋዳሞትን እንደያዘ በማግስቱ ታላቅ የሆነ ውጊያ አድርገን ብሬንና ስናይፐሮችን የቡድን መሳሪያዎችን መደምሰስ የተቻለበት ሁኔታ አለ። ጠላት ግን በዚያ አላቆምም መሳይ። ከቢውኝ ወደ ጮቄው ተራራ እየተንቀሳቀሰ ነው። በተመሳሳይ ከደንበጫ በሁለት አቅጣጫ ወደ ጮቄው አሁንም እየተንቀሳቀሰ ነው ያለው። ከረቡ ገበያም በዛሬው ዕለት ተንቀሳቅሷል። ከደብረ ማርቆስም ወደ ላይ በደብረ ዘይት በኩል አልፎ ወደ ላይ ተንቀሳቅሷል። እንዲሁም ደግሞ የቦቅላ ደብረ ማርቆስ ዙሪያ ላይ ተንቀሳቅሷል። ይሄ ሁሉ እንግዲህ የፋኖን ያለበትን አካባቢ መያዝ የሚልና ለሌላ እልቂት ለሌላ ጦርነት ራሱን ለማዘጋጀት መጀመሪያ ፋኖን ማጥቃት አለብኝ በሚል ስሌት ነው እንግዲህ ይህንን ያክል ኃይል ወደ ጎጃም አስገብቶ ህዝብ እየጨፈጨፈ ያለ። ይህንን የኛ ፋኖች፣ የኛ መሪዎች፣ ፖለቲካል መሪዎች፣ የወታደራዊ መሪዎች እቅድ አቅደን ወዴት ማፈግፈግ አለብን፣ በየት በኩል መቁረጥ አለብን፣ በየት በኩል ማጥቃት አለብን በሚል በደንብ በተሰላ መልኩ እሱን ወደ መግደያ ዞን በማስገባት እየተዋጋ ነው እንገኛለን። በተለይ እንግዲህ ትናንትም ከትናንት በፊትም በተለይ 5 ቀኖች ከባድ ትንቅንቆች ስናደርግ ቆይተናል። ዛሬም እሱ ባላሰበው መልኩ የጁቤ በኩል በመግባት ኮርክ ከተማ ላይ ታላቅ ጥቃት በመፈጸም የመጣውን ኃይል ማዛባት ችላል። እንዲሁም በቆረጣ ውስጥ በመግባት ከዚህ በፊት ይዟቸው የነበሩ ቀጠናዎችን ሙሉ በሙሉ በመያዝ ለምሳሌ ደብረ ዘይት፣ ደብረ ማርቆስ ዙሪያ አካባቢ፣ ማቻከል አካባቢ ደግሞ ደጋሰኝንን ተቆጣጥሮ ነበረ ከዚህ በፊት በቆረጣ በመግባት ጠላትን ከበባ ውስጥ እያስገባንበት ያለበት ሁኔታ ነው ያለው መሳይ። እንግዲህ አርበኛ እስቲበል፣ ያው ያገዛዙ የተለያዩ ሚዲያዎች ድል አግኝተናል የሚል ነው አንጸባራቂው የዋሸራና የደጋዳሞት ፈረስ ቤት ድል በሚል ሌተናል ጀነራል ማመር ተሰማ ራሱ በአካል ተገኝቶ የውጊያውን የመራበት እንደሆነ የተገለጸበትን ዜናዎች በተከታታይ እያየን ነው። እስቲ አገኘን የሚሉትን ድል በተመለከተ በበርካታ አቅጣጫዎች በጽንፈኛው ላይ ነው የሚለው፣ ያው እናንተ ነው ጽንፈኛ በማለት የሚጠሩት። ባደረግነው ማጥቃት ከፍተኛ ድል አግኝተናል ነው የሚሉት። ብዙ ቦታዎችን ተቆጣጥረናል፣ ይሄ ስምሪት ዳግም በሌሎች አካባቢዎችም እናደርጋለን የሚልም ወደ ሌሎች አካባቢዎች ሰራዊቱን እንደሚያሰልፉም ነው እየገለጹ ያሉት። እንደው አገኘን የሚሉትን ድል በተመለከተ በእናንተ በኩል መረጃው ምንድን ነው? በጣም ጥሩ ጥያቄ ነው መሳይ ያነሳው። ህዝብ እያወናበዱ ያለውም በተለይ ከሀገር ቤት ውጭ ያለውን ህዝብ እያወናበዱት ያለ በዚህ መልኩ ነው። እንግዲህ ቅድም እንዳልኩ እኛ የሽምቅ ተዋጊዎች ነን። ቦታዎችን አስፈላጊ በሆነ ጊዜ እንቆጣጠራለን፣ አስፈላጊ በሆነ ጊዜ ደግሞ እንለቃታለን። ይሄንን ታክቲካል የሆነውን ስልታችንን እንደመቆጣጠር ነው እየቆጠሩት ያሉ። በዚህ ውስጥ ደምስሰናል ካሉ ማን እንደመሰሱ፣ የትኛውን የክፍለ ጦር አመራር፣ የትኛውን የኮር አመራር፣ የትኛውን የእዝ አመራር፣ የትኛውን ሻለቃ ደመሰሱ፣ አንድም ሻለቃ ደመሰሱ፣ የትኛው መሳሪያ እንግዲህ ፋኖ ታጠቃቸው መሳሪያዎች በአደባባይ ሲያሳይ የከረመው ብሬኖችን፣ ጭሮችን፣ ስናይፐሮችን፣ ሞርተሮችን ያልታዩን ጭምር ዘሪሁን 13 ሌሎችንም ጭምር ፋኖ ታቋል። የትኛውን እስኪ ተቀብለው አሳዩን። ተጨባጭ መሳሪያ ስንት ነው የያዙ? 9 መሳሪያ፣ 5 መሳሪያ የገበሬውን ቤት ለቤት ፍተሻ በማድረግ የያዙትን ነው ደመሰሱ የሚሉት። ምንም ፋኖ የደመሰሱት የለም። እንዲያውም እኛ በእነሱ እቅድ አይደለም የምንሄደው ታውቃለህ መሳይ። የእኛ የራሳችን እቅድ አለን። በተለይ ክረምት ላይ የሰማይ የበላይነት ወስደውብን ስለከረሙ በጋ ላይ በክረምት የእኛ አድቫንቴጅ ስላለን እድል ስላለን ይህንን እድል ለመጠቀም የራሳችን እቅድ አለን።
እናውቃለን። ያንን እቅድ ለማክሸፍ ነው እንግዲህ አስቀድመው ወረራ የፈጸሙብን። ስለዚህ በእነሱ እቅድ አንዋጋም፣ ተተኳሻችንን አንጨርስም። የራሳችን እቅድ አለን። መቼ ከተሞችን መቆጣጠር አለብን፣ መቼ ገጠር ላይ ያለን እየተንቀሳቀሰ ያለን ጠላት በደፈጣ መምታት አለብን። ይህ የኛ እቅድ ነው። ስለዚህ በእነሱ እቅድ ላለመሳተፍ፣ ተተኳሾቻችንን ላለመጨረስ የራሳችን የማፈግፈግ ወደ መግደያ ቦታ የመውሰድ አድርገናል። ይሄንን ከዚህ ጋር ተያይዞ እሱ ደመሰስኩ የሚል ከሆነ የታለ የተደመሰሰው ፋኖ? የታለ የተያዘው የተማረከው ፋኖ? የታለ መሳሪያው? እንግዲህ በአየር ላይ አይደለም እኮ ሁሉ በሺህ የሚቆጠር ፋኖ ነው እያንቀሳቀስን ያለን ቴዎድሮስ እዝ ላይ። ስለዚህ ማንን የያዙ በተጨባጭ ማንን የተደመሰሰ በተጨባጭ አንድም ኃይል ያገኙት ኃይል የለም። በጣም ከባድ የሆነ 3 ጀነራልና 7 ኮሎኔል አንድ ቦታ ላይ ደጋዳሙት ላይ፣ ሌሎች አካባቢዎች ደግሞ ኮሎኔሎችንና ጀነራሎችን ተመሳሳይ ጀነራሎችን በማምጣት እስከ 14 ጀነራል ድረስ ያሰለፉበት ውጊያ ነው። ይሄ ውጊያ ቀይ ባህርን እንቆጣጠራለን ያለው መከላከያ እኛ ሳናውቀው ቀይ ባህር ይመስል ሙሉ የሀገሪቱ መከላከያ አምጥቶ ጎጃም ላይ ያሰለፈበት ሁኔታ አለ። ግን አንድም ፋኖ መደምሰስ አልቻለም። ይሄው ቦታዎችን እየተቆጣጠርን እንደውም እያጠቃን እየደመሰስ የቡድን መሳሪያ እየተረከብናቸው ነው። አሁንም ወደ መግደያ ዞን አስገብተናቸዋል። ሙሉ በሙሉ መደምሰስ የሚያስችል ሙሉ አቅም ላይ እንገኛለን። መሳይ እንግዲህ አርበኛ እስቲበልም በዚህ ደረጃ አሁን በጸረ ሽምቅ ውጊያ አድርገን ነው ደመሰስን ቦታ ተቆጣጠርን የሚል መረጃ እያሰራጩ ያሉት። እንደምናየው ከሆነ ብዙ ታንኮች፣ ብዙ ዙ 23ቶች ከፍተኛ ኃይል ነው ያሰማሩት። በጸረ ሽምቅ ውጊያ ውስጥ ነው የተሳተፍነው እያሉ ነው። በዚህ ደረጃ ይህን ያህል ኃይል ያሰማሩበት ምክንያት ምንድን ነው? እንግዲህ አዲስ አበባ ላይ ምክክር ብለው ጥይት ድምፅ የሚያስቀር ምክክር ጀምረናል የሚል ነው እንግዲህ ለኢትዮጵያ ሕዝብ እየነገሩ ያሉት። በሌላ በኩል ግን ጎጃም ላይ እንደዚህ አይነት ከፍተኛ ጦር ምናልባት በዚህ ደረጃ አሰልፈው የተዋጉበት አካባቢም ስለመኖሩ እርግጠኛ መሆን ይከብዳል። ለምንድን ነው ይህን ሁሉ ያደረጉት? በዚህ ጉዳይ ላይ ያገኛችሁት መረጃ አለ? ምናልባት ፈረስ ቤትን ለመቆጣጠር እንደሆነ በተደጋጋሚ ይገልጻሉ። ያ ቦታ ሙት መሬት ነው። በተደጋጋሚ ሞክረው በተደጋጋሚ ከሽፎባቸዋል። ያንን አካባቢ ለመቆጣጠር ወይስ የተለየ ተልዕኮ አላቸው? እንግዲህ እቅዳቸውን የሚያውቁት እነሱ ነው። የቴዎድሮስ እዝ ግን በደንብ ተደራጅቶ አቅም የፈጠረ እዝ ነው። ልክ እንደ ሌሎች ወንድሞች እዝ እንዳሉት 5 እዞች ነው ያሉት። እንግዲህ በዚህ በፋኖ ትግል ውስጥ አቅም ፈጥሮ በተለይ ይህን ክረምት እንጠፋለን የሚል ስጋት ነበራቸው። ያጠፉናል፣ ሙሉ በሙሉ ከተሞችን ይቆጣጠራል የሚል ስጋት ስላላቸው ሌላም ተጨማሪ ጦርነት ለማዋላድ በሰሜኑ በኩል ቀድመን ይህን እንመታለን የሚል እቅድ ስለያዙ ይህንን እቅድ ለመተግበር ነው እንግዲህ ወደዚህ እየተንቀሳቀሱ ያሉ። ይህንን ደግሞ እንደማያደርጉ እንግዲህ አንተ ቅድም ያልከው ነው። መድፍ ይዘዋል። በተለይ ቁይ ላይ መድፍ አስቀምጠው የቁይን ህዝብ የደባይ ጥናት ግን ህዝብ እየጨፈጨፉ ነው ያሉ። ረቡዕ ገበያ ላይ የጠጅ የሚባል ቦታ ላይ መድፍ አስቀምጠው ሙሉ በሙሉ የረቡዕ ገበያን ህዝብ የጎዛምንን ህዝብ እየጨፈጨፉ ነው ያሉ። የጋዳሞት ላይ መድፍ ዙ 23 ይዘው ነው የገቡ። እዛ ተቀምጠው ሙሉ ዙሪያውን ያለውን ቋሪት ደጋዳሞትን እየጨፈጨፉ ነው ያሉት። እንዘ ግድምን እየጨፈጨፉ ነው ያሉት። በተመሳሳይ ሞጣ ላይ መድፍ አስቀምጠው እየጨፈጨፉ ዙ 23 ይዘው ህዝባችንን በሙሉ የሰዴን ህዝብ፣ የሞጣን ህዝብ፣ የአዴትን ህዝብ እየጨፈጨፉ ነው ያሉት። ይህን ያክል ጦር ነው ያሰማሩበት። ደብረ ማርቆስ ላይ መድፍ አስቀምጠው በየቀኑ የጎዛምንን ህዝብ፣ የደብረ ማርቆስን ህዝብ እየጨፈጨፉ ነው ያሉት። እንግዲህ በዚህ ውስጥ ነው የሰላም ምንድን ነው የሚሉት የሰላም ምክክር የሚሉት። ይሄንን በማድረጋቸው እንግዲህ በቅድም በፎቶም እንደላኩልህ መሳይ ህፃናትን እየገደሉ ነው። በዙ 23 የ3 ዓመት ህፃን መነኩሲት ደባይ ጥናት ግን ወረዳ ላይ መነኩሲት እየገደሉ ነው። የ5 ዓመት ህፃን ልጅ አጥለዋል። የ19 ዓመት የሃይስኩል ተማሪ ገለዋል። ከቤት ላይ በመጣል ሙሉ በሙሉ ቤቱን በማውደም በመድፍ አሁንም አንተ እየደወልክ ባለበት ሰዓት ላይ መድፍ እየተኮሱ ነው ወደ ሁሉም አቅጣጫ። ይሄ በሆነበት ሰዓት ላይ ነው እንግዲህ የአብይ አህመድ አስቂኝ ቀልድ የሚመጣው። አምባገነን መንግስት እንደምታውቀው በአንድ እጁ ሰላም ለመምሰል ሌሎች ሀገሮችን ለማሳመን ደህና ነኝ፣ ሰላም እየሰበኩ ነው፣ ለሰላም እየሰራው ነው ለማለት፣ በሌላ በኩል ደግሞ በህዝቦቹ ላይ ፈንጅና ቦምብ ከሰማይም ከምድርም እያፈነዳ ህዝባችንን እየጨፈጨፈ፣ ነገር ግን ዛሬ የምክክር ኮሚሽን ላይ ነኝ እያለ እየሳቀ ይገኛል፣ እየቀለደ ይገኛል። የዘመኑ ቀልድ ነው። በነገራችን ላይ ይህ 21ኛው ክፍለ ዘመን ነው። 19ኛው ክፍለ ዘመን ላይ አይደለም የምንገኘው። በ21ኛው ክፍለ ዘመን ላይ ዓለምን መዋሸት አይቻልም። እየዋሸ ነው አብይ አህመድ። ምንም የሚወክሉት ኃይል ሳይኖር ጎጃም የወከለው አማራ የወከለው ኃይል የለም። አስመሳይ ልጆቹን ራሱ ፈልሎ ራሱ ፓርቲ አቋቁሞ የራሱን ሀሳብ ይዞ አንድ አይነት ሀሳብ ይዞ የምክክር ኮሚሽን ነኝ ብሎ አዲስ አበባ ላይ እያጨበጨበ ጎጃም ላይ ግን ታንክና መድፍ በህዝቡ ላይ እያወረደ ነው ያለ። ሰላም የለንም። እኛ እየሞትን ነው። አማራ እየሞተ ነው። አማራ እያለቀሰ ነው። አማራ ጥቁር ለብሷል። ዓለም ይሄን ሊያውቅ ይገባዋል። እናት ደረቷን እየደቃች እያለቀሰች ነው ያለው በዚህ ሰዓት ላይ አብይ ድራማ በሚሰራበት ሰዓት ላይ አብይ ይሄንን ጄኖሳይድ ለመሸፈን የሰላም ምክክር ነው ማድረግ እያለ ባለበት ሰዓት ላይ እናቶችም ባውጥተው እያለቀሱ ነው። ህፃናት እየሞቱ ነው። ቤተክርስቲያን እየተጨፈጨፈ እየወደመ ነው። መስጊዶች እያለቁ ነው። ህዝብ የለም አማራ ውስጥ። አማራ ጥቁር ለብሷል። ይሄንን ለመከላከል ነው እየደፋን ያለ ነው፣ እየተከላከልን ያለ ነው፣ እየገደልን ያለ ነው፣ እየሞትን ያለ ነው። በዚህ ልክ ነው ያለ ነው። ስለዚህ አብይ አህመድ ጀነራሎችን አሰልፎ ቀይ ባህርን አሰብን አስመልሳለሁ ሲል የነበረውን ጦር ሲያሰለጥነው በግዳጅም ጭምር ሲያሰለጥነው የነበረውን ጦር ጎጃም ላይ አዝምቶ ጀግኖች ግን እየተዋደቁ ቀጠናን ነፃ እያደረጉ ይገኛሉ። መሳይ